ውዴ ይቅርታ ስላደረግሽልኝ እጅግ በጣም እያመሰገንኩኝ። ከብዙ ወንዶች መሀል እንድመርጥ ያደረገ ይሄ ባህሪ። ኧረ እባክሽ ቴንኪው ሰላም እንዴት ናችሁ? ውድ ቤተሰቦች ደህና ናቸው ያለው እግዚአብሔር ይመስገን። በባለፈው ቪዲዮ እንዳያችሁት ውድ ቤተሰቦች ፕራንክ አድርገን ነበርና ሪዛልቱ እንዳያችሁት በጣም የማያምር አስቀያሚ ፋይናል ሆኗል ማለት ነው። በዛም የተነሳ ለ3 ለ4 ቀን እየናፈቀችኝ እንኳን ስልኬን ማንሳት አቅቷት ነበርና ለዛ ደግሞ ይቅርታ ዛሬ ልጠይቃት በእንደዚህ አይነት ሁኔታ ሽክ ብያለሁ። ደግሞ መጥቻለሁ። ዞሮ ዞሮ ይህንን የምታዩትን እጅግ በጣም የሚያምር የይቅርታ መጠየቂያ አበባ ኦብሲል ዲኮርና የስጦታ እቃዎች አበርክተውኝ ማለት ነው። ይቅርታ ጠይቅ ብለውኝ እኔም ደግሞ ደስ ብሎኝ ያው መጥቻለሁ። ቀጥሬያታለሁ፣ እየመጣች ነው። እንግዲህ ይቅርታዬን እንደምትቀበለኝ ተስፋ አደርጋለሁ። እናንተም ታዲያ በኮሜንት እስቲ ሐሳባችሁን ጣል ጣል አድርጉልኝ። እጅግ በጣም አመሰግናለሁ። ወደስ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? ኦኬ ነው? ምንድን ነው ጠፋሽ? ሙቀቱ ራሱ በቃ ምንም እንትን እያለ አይደለም። እሺ እንዴት ነሽ? ደህና ነህ? በጣም ጠፋሽ እኮ። ጠፋኝ አልጠፋሁም። ስልክ አታነሺ፣ ስፈልግ ስራ ጋር የለሽ፣ ያለሽም ከፈለግሽ የለም ታስቢያለሽ። በሰላም ነው? አዎ በሰላም። እኔ ናይል ጎድቼሻለሁ እንዴ? ናይል ጎድቼሻለሁ ወይ? እና ከዚህ በላይ ጉዳት አለ? ያው እኛ እኮ በሰዓቱ ያው ቀላል ያለ ጨዋታ ለማድረግ እንዲሁም ደግሞ ያው ሚዲያ ላይ በስሱ እየመጣች ስለሆነ በደንብ እናስገባሽ ብለን ነበር አቅደን እንደዛ ያደረግነው እንጂ እንዲህ ጎዳሻል ብዬ አድርገህ አይ ነው ብዙ እንትን እንደማትወጂ አውቃለሁ፣ ግን የዛን አይል ጎዳሻል ብዬ አላሰብኩም። ታዲያ ያወክለም ያው አንዳንድ ነገሮች በሂደት አይደል የምንለመዱት። እንደዚህ አይነት ነገር እንደማለት ታውቃለህ? አይ ነው አውቃለሁ እሱ እና ግን ያው ፕራንክ ነው ሲባል ቢያንስ ነገሮችን ቀላል አድርገሽ ታያለሽ ብዬ ስላሰብኩ አይደል? በእውነት እኔ ያላንቺ እንደማይሆንልኝ ታውቂያለሽ። ቢያንስ ሌሊት እንኳን እንደማልተኛ ታውቂያለሽ። የኔ ጊዜ ሁሉ ምን ይሄን አይደል እንታወቅም እንዴ? ለማንኛውም ልክ አልሰራሽም። እሺ ጭራሽ ካንተም ብዙ በቃ የሌለ ቀላል አድርገሽ አሁን ከኔ ስህተት ይልቅ የአንቺ ስህተት እየገዘፈ ሄደ። እኔ ደግሞ ምን አደረኩኝ? ቢያንስ ስልክ አንስቶ እኮ መናገር አንድ ነገር ነው አይደል? እና ቢያንስ ልጅ ያስባል ይጨነቃል አይባልም? አሁንም ስህተትህን አላመንክም? አይ ስህተቴንማ እኮ አመንኩኝ። ለዛም ነው ዛሬ ይቅርታ ልጠይቅሽ የጠራሁሽ። ይሄንም ምን ሆኜ ነው የመጣው? ጭራሽ እዚህ ነኝ እኔ እኮ አንቺ ደስ እንድልሽ እኮ ይኸውልሽ ሰማይንና ምድርን አገናኛቸው ብትይ እኔ እንጃ አቅም ብሎ ላይ ለማገናኘት ወደ ኋላ ማንሳት ሰው ነው ይመስላል። እንኳን ይሄን ሊያስከፋሽ አይደለም። አንቺ ከምደብርሽ እኔ 1000 ዓመት ብከፈኝ ይቀለኛል። ምን ነው አልተዋጠልሽም? እሺ ለማንኛውም አታታውን ላብዛብሽ። ሰዓቱ እንደምታየው አሁን ከዚህ ሰዓት ጀምሮ ይቅርታ ብያለሁ። ከዚህ በኋላ በደንብ ጠንከር ሳትይ ጡንቻ ምናምን ሳታወጪ ፕራንክ አላደርግሽም። በደንብ ፕራንክ ውስጥ የሚለውን ኮንሰፕት እስክትረጂ ድረስ ፕራንክ እንደማላደርግሽ ግን ከዛም በኋላ አደርግሻለሁ። ይሄን እያልኩ ይቅርታ ጠይቄሻለሁ። ተቀበልሽ? ይቅርታውን ተቀብያለሁ። ሰው ነው የማይሳሳት የለም። ሁለተኛ እንደዚህ አይነት ነገር ግን እንዳይለመድ። በጣም አመሰግናለሁ። ስለዚህ ከዚህ በኋላ ያው ይቅርታ አድርግሽልኛል፣ ታርቀናል ማለት ነው።
ይቅርታ አደረኩልኝ እንጂ አልታረቅም እንዴ ምን ማለት ነው ደግሞ? ይቅርታና እርቅ በምን ይለያያል? እነዚህ ባዶች መጣ አካሲዱብ አረ እንደዛ አትይኝም እንዴ? እኔም እኮ ይሄንን ጠርጥሬ ነው። እድሜ ለአብሳል ጠብቅኝ አንድ ጊዜ። እሺ ውዴ ይቅርታ ስላደረግሽልኝ እጅግ በጣም እያመሰገንኩኝ። እንደምታዩ ይሄ እጅግ በጣም የሚያምር ውብ አበቦች ናቸው። ስለዚህ ይሄ ደግሞ ለእርቄ ማለት ነው። ያው ይቅርታ አድርጌላለሁ ግን አልታረቅኩም ላልሽው ይኸው እንድንታረቅ ደግሞ ይሄን የመሰለ ምርጥ የአበባ ጉንጉን በስጦታ መልክ አበርክቼለታለሁ። እባክዎን ይቀበሉ። ዋው በጣም ነው የሚያምረው። ወደድሽው? በጣም እና አሁን ታረቅን? እቅፍ ዋው ቴንክ ዩ ስለተቀበልሽኝ ስለታረቅሽኝም አመሰግናለሁ። እንደዚህ የሚያምር ቾኮሌት እና አበባ የምትሰጠኝ ከሆነማ በየጊዜው ላኩርፋ። አንቺን የሚያስደስትሽ ከሆነ ማኩረፍም እኮ አይጠበቅብሽም። በየቀኑ ጠዋት እንደዚህ አይነት የሚያምር ቾኮሌት እና አበባ እየሰጠሁሽ ቀንሽን ብሩ ነው የሚያደርገው አይደል? እውነት እንደ አኩርፈሽማ እኔ ነው ምን ጨለማ ከምታደርጊ ከብዙ ወንዶች መሀል እንዲመርጥ ያደረገ ይሄ ባሪ። ኧረ እባክሽ ቴንክ ዩ ደግሞ እኮ ፈገግታ ያለሽ ስስቂ ነው በቃ የሚያምርብሽ። አንቺ ፖስተር ስታይ ያምርብሽ። እንደዛ ነው። አሁን ታርቀናል። መኮሳተር የለም። ደስ ይለኛል። በቃ ታዲያ ነገሮቻችንን እንዲሁ ጣፍጦ እንዲቀሩ ለምን እችኛዋን ነገር ቼክ እናደርጋት? ዋው ምን አለ ቀድሜ ነው ጎልስሽ። በጣም ያፍራል። ከዚህ በኋላ ጣፋጭ ነው። አሁን ደግሞ ወክ እያደረግን ለወፎቹም ለዛፎቹም ብቸኝነት ሰሞኑን ምን ሆነ ነው የት ሄዳ ነው እያሉ ስጠይቁኝ ለነበሩት ሁሉ ከጎኔ የነበሩትን ደግሞ ላስደስታቸው። እስቲ ወክ እያደረግን እናውራቸው። ብዙ ጊዜ መጥቼ እዚህ ስለምመሰጥ ዛሬ እስቲ አንቺንም ወደዚህ ቦታ ይዤሽ ልምጣ ብዬ። ለምንድን ነው እስከ ዛሬ ያላሳየኝ? እስከ ዛሬማ በየካፌው እናወራ ነበር። ዛሬ ግን ጸጥ የሚል ቦታ ለእኔና ለአንቺ ብቻ የሚሆን ቦታ፣ ድምጻችንን እንደ ልባችን እንድናሰማ እንድናወራ ጸጥታ ያለበት የፍቅረኛሞች ቦታ አይደል? ጸጥታ ያለበት ቦታ በጣም ነው በጣም ነው። እሱን እኔም እጋራሻለሁ። ከዚህ በኋላ ግን ወደዚህ ንቅንቅ አትያለሽ። ወደዚህ በፍጹም አትመጭም፣ በፍጹም አትመጭም። አንድ አገልግል ተሸክመሽ ምግቤን ይዘሽ ከመጣሽ ራሱ ልቀበልሽ። ዋው ልጆች ያምራሉ። በጣም ያምራል። ያው አንቺን በልጅነትሽ በደንብ ተጫውተሽ አይደል ያሳለፍሽው? እነሱም እንደዚህ። ዛሬ ከዚህ ላይ ካላጫወትከኝ አልወጣም። እንዴ ምን ችግር አለ? ለዚህ ኧረ ተይ ይስቁብሻል። ካልተጫወትኩ አልወጣም። እሺ በደንብ እንጫወታለን። ደግሞ ለመጫወት ግን ይኸውልሽ ወደ ላይ ተጠማዘሽ ብትይ የለውበትም። እሺ ነይ ቁጭ በይ እዚህ ላይ።
አይበቃሽም? እዚህ ላይ ከተጫወሽ ታዲያ አይበቃትም? ማን ተጫወተው ማን ይቀራል? ማን ተጫወተው ማን ይቀራል? ቤተሰብ እንዴ እኔ ራሱ ልጀምረኝ። ልቃቂ እግርሽን እግርሽን ልቃቂ። ምንድን ነው? በቃኝ። ገና ምን ተጫወሽን ነው? ነው። አይ ባይ ብሎ ነገር የለም። ተጫወች። እረፍ፣ እያዞረኝ ነው። ወርቃለሁ። አትወርቂም። ወርቃለሁ። እረፍ። አትወርቂም። ተጫወቺ። በቃኝ። እረፍ። ናቲ እረፍ ብያለሁ። ወይኔ እሺ በቃ ደግሞ ወርቀሽ ጉዳት እንዳታመጪ ይበቃሻል። እሺ ወረጅ በቃ። ለዚህ ቸክም ነው እንደ ካልተጫወኩ ምናምን ብለሽ ስትጎርሬ ነበረው። ቆይ ደገፍ ላድርግ። እየተንገዳገድሽ ነው እንዴ? ይሄ ደግሞ አሪፍ ይመስላል። እዚህ ላይ እዚህ ላይ ደግሞ ቼክ እናድርግ። አሪፍ ነው። ቁመትሽ አልደረሰም። ቁመት ወሳኝነት አለው። አይበጠስም።